አቤቱ በመንግሥት በመጣህ ጊዜ አስበኝ። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ አሁን በ6 ሰዓቱም በ9 ሰዓቱ ስግደቶች ምንባባት እየተቀላቀሉ ይነሳል። የፈያታዊ ዘየማን ንግግር ነው እና ይሄ በጣም አስገራሚ ቃል ነው። ቅድስት ቤተክርስቲያን መንፈስ ቅዱስ ገልጾለት የተናገረው ስለሆነ እጅግ ኃጥአን የነበሩና በእምነታቸውና ባሳዩት ትሕትና ምክንያት ጌታችን ልዩ ምስጢር ገብቶላቸው የተናገሯቸው ቃላት ሁልጊዜ በቤተክርስቲያናችን በጸሎት ላይ በተለይ በቅዳሴና በሌሎቹ ጸሎት ላይ ሳይቋረጡ እንድንላቸው ተደርገዋል። የዚህ ምክንያቱ ሁለት ነው። አንደኛው በቤተክርስቲያን ጸሎት ውስጥ የሚካተት መንፈስ ቅዱስ የገለጸው ብቻ ነው። መንፈስ ቅዱስ ያልገለጸው አንድም ቃል በቤተክርስቲያን ውስጥ በጋራ ጸሎት ጥቅም ላይ ውሎ አያውቅም፣ አይውልም። ውሳተ ልብ ይባላል። እንዲያው ሰው ከፊናው አመንጭቶ የሚናገረው ያ ነው። ዳዊቱ ቢደገም ዳዊቱን ቅዱስ ያሬድ በተለየ መንገድ ቢያመጣው እሱም ራሱ ተገልጾለት ያደረገው ነው። ከኢሳይያሱ ከሌላው እያመጣ ቢናገር በሙሉ በመንፈስ ቅዱስ የተገለጸ ነው። አንደኛው መሰረታዊ ምክንያት መንፈስ ቅዱስ የገለጸው ጸሎት ስርየተ ኃጢአት የሚያስገኝ ስለሆነ ያንን ጊዜ እንለዋለን። ትክክለኛው ጸሎት እሱ ነው። ሁለተኛው ግን ራሱ የፈያታዊ ዘየማንና የሌሎቹ ተነሳ ሀያን ልቡና ለእኛ ለምንጸለየው ሰዎች ማስታወሻ የሆነ ያንን ልቡና ገንዘብ አድርገን እነሱ ያገኙትን ምሕረትና ይቅርታ እንድናገኝ ነው። ያንን የፈያታዊ ዘየማን ልቡና ዛሬ ለእኛ ለሁላችን በቸርነቱ ያደለ ክርስቲያኖች በዚህ በሕማማቱና በስቅለቱ በአጠቃላይ በነገራችን ላይ በአጠቃላይ ቤተክርስቲያን ሁለት አይነት ሰዎች ነው የምንኖረው። ስንት አይነት ሰዎች አልኳችሁ? ሁለት አይነት። ለምሳሌ ከሕማማቱ ከሐሙሱ መጀመር እንችላለን። በጎን ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥተው መምህር ሆይ በእውነቱ ፋሲካውን እራት የት እንድናዘጋጅ ትወዳለህ ብለው ሊላላኩት ሊያገለግሉት ወደ እርሱ የመጧል። በዚያችሁ ቅጽበት ደግሞ ሌላ ቦታ ሄዶ መምህሩ ባሲዛችሁ ስንት ትከፍሉኛላችሁ የሚል ደግሞ ሌላ ደቀ መዝሙር ነበር። ከደቀ መዛሙርቱ ሁለት አይነት ናቸው። አንደኛው ሊያሲዘው ይስማማል፣ አንደኛው ደግሞ ሊያገለግለው ሊላላከው ይፋታል ማለት ነው። አሁን እኛ ከእነዚህ ምርጫዎች ውስጥ ነው ምንኖረው። ቤተክርስቲያን ስንኖር ወይ ከሚያገለግሉት ወይ ከሚላላኩት ወይ ያን ይሁዳ ክርስቶስን አሳልፎ ለመስጠት እንደተስማማ ቤተክርስቲያንን አካሉን ዛሬ አሳልፎ ለመስጠት የምንስማማ ሰዎች እንኖራለን። ያን እንዳልሆን እግዚአብሔር በቸርነቱ ይጠብቃል። አሁን ዛሬ ቤተክርስቲያን የማይቀር ነገር ስርዓታችን አለ። ለይሁዳ ወሉ ለሁሉ ይደምሰስ እንላለ በኋላ ነው። ስለዚያችን ቅጽበት ያውቃል። ግን አንዳንድ ጊዜ እርግማኑ ሲራክ እንዳለው ለኛ ላይሆን ተካስላል። ሲራክ ኃጢአት እየሰራ ክህደት ሰይጣን የሚል ሰው ራሱን ይረግማል ይላል መጽሐፍ ሲራክ። ምክንያቱም ክህደት ከማለቱ ራሱ ነፃ ያደርገው ኃጢአት የሚሰራ ሰው የኃጢአት ባሪያ ስለሆነ የዲያብሎስ ባሪያ ስለሆነ ሳያውቀው ራሱን ይረግማል ይላል። ዛሬ ሳናውቀው ይሁዳን እያስታወስ ለራሳችንን እንዳንረግም መጠንቀቅ ያስፈልጋል። ግን ተስፋ አለ። የፈያታዊ ዘየማን ታሪክ ያነሳሉ። ወንጀለኞች ሊኖሩ ይችላሉ፣ ኃጢአተኞች ሊኖሩ ይችላሉ፣ ወንበዴዎች ሊኖሩ ይችላሉ። ግን ተስፋ አለ። የግራው ሽፍታ የቀኙ ሽፍታ መስቀሉ የሚያስረዳ ነገር ቢኖር እስከ ዛሬ የሰራነው ኃጢአት አይደለም፣ በኃጢአታችን ላይ ያለ ልቡና ነው ወሳኝ። በኃጢአታችን ላይ ያለ ልቡና ነገራው ሽፍታ እስኪያተምረን እኔን ማውረደኝ እስኪ ለኔ እንዲያርግልኝ ከሆነ እጣችን በግራ የተሰቀለው ሽፍታ ወደ ወረደበት ወደ ሲኦል ወደ ገሃነም ነው። ካልሆነ ደግሞ በቀኝ ወዳለው ሆናል እና ሁለት አይነት ሰዎች ናቸው ያሉትን ነው እያብራራው ናቸው ክርስቲያኑ። እንደው ከፈያታዊ ዘየማን ከመድረሳችን በፊት ልክ በይሁዳና በሌሎቹ ደቀ መዛሙርት እንዳነሳ ነው ሌሎቹን ላስታውሳል። ጲላጦስና ሄሮድስ የትልቁ የሮማ ቄሳር ሁለት መሳፍንት ናቸው። ሄሮድስ በሰሜን እስራኤል በገሊላ አውራጃ ላይ የተሾመ ነው። ጲላጦስ ደግሞ ኢየሩሳሌም ማዕከል አድርጎ በይሁዳ ላይ የተሾመ ነው። ለዚያ ነው ዛሬ እችስ ጌታ በስቅለቱ እነሱ ከማስማማት ጀምረው ሲባል ቀላል ይመስላል። ሄሮድስና ጲላጦስ የሁለቱ ግዛቶች የአንድ ንጉሥ ታዛዦች ሆነው ጠባዮች ናቸው። ሄሮድስ ግን በአጋጣሚ ለራሱ ጉዳይ ኢየሩሳሌም መጥቶ ነበር ከገሊላ ተነስቶ። ለዚያ ነው ከገሊላ ጀምሮ ጌታን ይበጠብጣል ብለው ሊቃነ ካህናት ሲከሱት ይህ የገሊላ ሰው ከሆነ
እኔ ልፈርድበት አይገባም ብሎ ወደ ሄሮድስ የላከው ለዛ። ሄሮድስ መርምሮ ደግሞ ጌታን በወንጌሉ እንደሰማችሁት ሊያዩ ይመኝ ስለነበረ ተአምራቱን ማየት ይመኝ ስለነበረ በማየቱ ተደስቶ ግን ለጲላጦስ አክብሮ መለሰለት። ደግሞ ቦታው ጲላጦስ ስለሆነ ምንም ንጹሕ ነው ባለ ለአንዳች ነገር ለስቅላት ለግድያ ለምን ለስራት ቢያበቃ አንዳች ነገር አላገኘሁበት ብሎ እና የሚያስገርመው እነዚህ ሰዎች ሮማውያን ናቸው። በኦሪት አያምኑ፣ በሕገ እግዚአብሔር አያምኑ፣ መቅደስ የላቸው፣ ስርዓተ ስርየት የላቸው፣ ፍርዳቸው ዓለማዊ እና እነዚህ ሰዎች በዛሬው ዕለት ጌታን መርምረው አንዳች በደል አልተገኘበትም ንጹሕ ነው ብለው መሰከሩ። ተመልከቱ፣ በዚህ ዕለት የመስቀል ሮማውያን በሕገ እግዚአብሔር የማይመሩት በፍትሕ ወገን ተገኙ። ፍትሕን ለማስጠበቅ ለዚያው የእግዚአብሔርን ፍትሕ እውነተኛው ፍትሕ ለማስፈጸም የተሾሙት ሊቃነ ካህናት ግን ክርስቶስን ግብር አትክፈሉ እያለ በቄራን ሰዓት ላይ የሚያነሳሳ ብዙ ወንጀሎች ያሉበት የእግዚአብሔር ልጅ እያለ ራሱን የሚያስታበይ ነውና ሊሰቀል ሊገደል ይገባዋል ብለው ጠየቁ። በጣም አስገራሚ ነገር። ሕገ እግዚአብሔርን ለማስጠበቅ የተሾሙት ንጹሐን ክርስቶስን ሊሰገድ ሲሉ ሕገ እግዚአብሔርን የማያውቁት ደግሞ ንጹሕ ነው አይሰቀል አይገደላል። እንዲያውም ጲላጦስ በቃ ሌላው ቢቀር የፋሲካውን በዓል ምክንያት አድርጌ አንድ ሰው ሁልጊዜ ይፈታላቸዋል፣ ስለዚህ በዚህ ምክንያት እንኳን ልፍታው ብሎ ጠየቃቸው። እነሱ ምን አሉ? እሱ አይሰቀል ማን ይፈታ ሲባሉ ማንን እንዳታውቃላችሁ ሲተናገሩ ስሙ ማን ይፈታል? ዘራን ሰገዳይ ነው። እንግዲህ ተመልከቱ፣ እነዚህ ሰዎች ክርስቶስ እንደመፈተን በዝሙት የተያዘች ሴት ይዘው ሄደው ይህቺ ሴት ዝሙት ስትፈጽም አገኘናት፣ ምን ይደረግ ትላለህ? ምክንያቱም ኦሪታቸው በዝሙት የተገኘ ሰው ካለ በድንጋይ ተወግሮ ምን ይሆን ይላል? ይሙት ይላል። ኦሪት ዓይን ስለ ዓይን ጥርስ ለጥርስ ነው። እንግዲህ ተመልከቱ፣ በዝሙት የተገኘ ይገደል የምትል ኦሪት ይዘው መፈጸም አለበት ብለው ጌታን ያችን ሴት አትገደል ቢል የሙሴ ሕግ ይሽሯል ብለው ለመክሰስ ደግሞ አትገደል ትገደል ቢል ደግሞ የእግዚአብሔር ልጅ ነኝ ይላል ግን አይራራ ለሰዎች ብለው ለመክሰስ የጠየቁ ሰዎች ናቸው። አሁን ግን ኦሪት የገደለ ሰው ይሙት ይላል። በርባን ገዳይ እንደ ኦሪቱ ከሆነ በበርባን ላይ ሊቃነ ካህናት ሊሰጡት የሚገባው ውሳኔ ይሙት ነው ይላል ተናገሩ። እንደ ኦሪቱ ከሆነ ኦሪቱ የገደለ ምንድን ነው የምትለው? ይሙት አለ ምትለው። አጭርና ግልጽ ከሆነ እንኳን የገደለ አቋቁ በዝሙት የተገኘ ተወርጎ ይሙት ትላለች። እኔ ስለ ፍትሕን ለማስጠበቅ የተሾሙ መምህራን ቆመው ሊቃነ ካህናት የገደለውንና ሊሞት የሚገባው በርባንን ይፈታ አሉና የሞተ ሰው 4 ቀን ከተቀበረው በኋላ 4 ቀን የሆነው አልዓዛርን ወልደ መበለትን ያስነሳው ክርስቶስ በደረት ግንባር ዓይን የፈጠረው የተቀጠቀጠ ሸምበቆ እንኳን አልሰበረም ተብሎ የተነገረለት ንጹሐ ባህሪ ክርስቶስን ምንም ወንጀል ሳይገኝበት ይገደል ይላል። እንደገና ደግሞ ከዚያው ላይ ደግሞ በዚያው መስፈሪያቸው የገደለ የሙት የምትል ኦሪት ይዘው የገደለው በርባንን ደግሞ ይፈታ። በጣም ይገርማል። አሁን እኛ ከማን ወገን ነን ብለን ብንጠየቅ ለራሳችን የምንሰጠው ቦታ አለ። ከሁለት ቤሎም ነገራቸው ብዙዎቻችን ለራሳችን የምንሰጠው ቦታ የተሳሳተ ነው። አሁን ስለ ሰዎች ታሪክ የምንሰማ ስለሚመስለን ሊቃነ ካህናትን የምንከተል ላይመስለን ይችላል። በዕለት ተዕለት ሕይወታችን ግን በአብዛኛው እንደዚህ ፍርድ ገብተናል። ለአንዱ ሲሆን ጻድቁ ይገደል ኃጥኡ ይዳን። ኦሪታቸው በጣም ተደጋጋሚ ማስጠንቀቂያ ያላት። በነገራችን ላይ እነዚህ ምሁራን አዋልት ለምሳሌ ኦሪት ዘዳግም ምዕራፍ 25 ላይ በቤትህ ትልቅና ትንሽ መስፈሪያ አይኖርም ትላለች። ምንና መስፈሪያ አይኖር ትላለች አማት እንዲያውም ሱረው ደግሞ መጽሐፍ ምሳሌ ምዕራፍ 20 ላይ መጽሐፍ ምሳሌ ምዕራፍ 20 ላይ በእግዚአብሔር ፊት በቤት 2 መስፈሪያ አይኖርም፣ 2 ሚዛን አትጠቀም፣ እነዚህ በእግዚአብሔር ፊት አስጸያፊ ናቸው። እንግዲህ ተመልከቱ፣ 2 መስፈሪያ አይኖር ማለት 2 ሰዎች አንድ አይነት ድርጊት እንኳን ፈጽመው የተለያየ ፍርድ አትፍረድ ለማለት ጭምር አይደለም። ወይም ትልቅና ትንሽ መስፈሪያ አይኖር ማለት ለአንተ ለሆነው ሌላ መመዘኛ፣ ለሌላ ለሆነው ደግሞ ሌላ መመዘኛ አትጠቀም። ኦሪት ደጋግማ ያስጠነቀቀችው በነገራችን ላይ ስለዚያ ጊዜ ስለነበሩበት የኦሪት ዘመኖች እያንዳንዷን ቃል ብናያት ዛሬ የተፈጸመው የክርስቶስ ሕይወት የምታዘክርና የምታስታውስ ናቸው። የኦሪት ሊቃነ ካህናት በዛሬው ዕለት ኦሪት ድምጥማጧን እንዳጠፉ
ውሸተኞች እንደሆኑ ሕግ አስጠባቂዎች ሳይሆኑ በሁለት መስፈሪያ የሚሰሩ አታድርጉ ብለው የሚያሳስቡትን አብዝተው የሚፈጽሙ እጅግ አደገኛ ስውር አድርገው የገለጹት ሳናውቀው እያስተማርን እየተናገር ሕግ ስርዓት እናስጠብቃለን እያልን ለራሳችን ሌላ መስፈሪያ ለሌላው ሌላ መስፈሪያ እየተጠቀምን እናገኝ። አምላካችን በቸርነቱ ይወዳል። እዩ ሁለት መስፈሪያ ሲሰፍሩ ሕጋቸው የሚላቸው ሌላ ነው፣ የሚፈጽሙት ሌላ ናተቃለ። ለክርስቶስ ሌላ ሕግ ይጠቀማሉ፣ ለፈያታዊ ለበርባን ደግሞ ሌላ ይጠቀማሉ። ለእሱ ሕጉ የገደለ ይሙት ነው። ይህንሱ ደግሞ ምንም አላደረግም፣ ሊደረግበት አይደለም። ግን ተቃራኒ ሁለት መስፈሪያ ይቻለ እጅግ መስፈሪያውን በተገላቢጦ ነው የተጠቀሙ። በእኛ ዘመን እንደሆኑት ሙሉ ሳናውቀው ክርስቲያኖች ሳናውቀው ባለ ሁለት መስፈሪያዎች ባለ ሁለት ፍርዶች ነው። ለእኛ ወገን ለሆኑ ሰው ለእኛ ቤተሰብ በተለይ በአሁኑ ዘመን ለቋንቋችን ለጎሳችን አባል ያለን መስፈሪያ ያለ ለሌላ አካል ያለን መስፈሪያ የሰማይና የምድር ያህል ይበራል። በሌላ ቋንቋ ይህን የምናደርግ ከሆነ ወገንነታችን እኛ ከክርስቶስ ሰቃዮች፣ ከክርስቶስ ገዳዮች፣ ከክርስቶስ አሳዳጆች ወገን ሳናውቀው ራሳችን እናወግዛለን ይላል ክርስቲያን። አምላካችን እግዚአብሔር በቸርነቱ በእውነቱ በሁለት መስፈሪያ ከመስፈርና ራሳችን እንደነዚህ ክፎች እና አይሁዶች እንደ ሊቃነ ካህናቱ እንዳሳማቶች እንዳሉ እግዚአብሔር በቸርነቱ ይወዳል። እዩ ክርስቲያኖች ሮማውያኑ ፍርድ ሲጠነቀቁ ሮማውያኑ ንጹሐን ሆነው ንጹሐን አድርግ ለክርስቶስ ሲያደርጉ ሮማውያኑ ምንም አላደረገም ሲሉ ሕግን በመጽሐፍ ደጋግመው የጻፉትና እናስጠብቃለን የሚሉትን ስተው ክርስቲያኖች በዛሬው ዕለት መቼስ የሰው አይነት ብዙ አይነት ነው። ሐዋርያት ሁለት አይነት ነው የሚተገኙ የጸኑ አሉ እንደ ዮሐንስ የሸሹና ደግሞ ያፈረፈሩ አይደል? ዛሬ ዕለት ቀላል አይሰራችሁ። ይቺ ዕለት ፈታኝነት ናት፣ ፈታኝነት ናት። ብዙዎቹ ተፈትነውባታል። ደግሞ በእውነቱ እነ ቅዱስ ጴጥሮስን ስናየው ደግሞ የሚያሳዝን ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ቅዱስ ጴጥሮስን ልንፈርድበትና ልንተቸው አንችልም፣ ግን ደግሞ ድርጊቱን የፈያታዊ ዘየማንን ጽድቁን ከፍ ያለች መሆኗን ለማሳየት ስንል ግን ከእሱ ጋር እናነሳስረዋለን። ምክንያቱም ፈያታዊ ዘየማን ከፈያታዊ ዘጸጋ ብቻ አይደለም ተሽሎ የተገኘው፣ ከፈያታዊ ዘጸጋ ብቻ አይደለም ተሽሎ የተገኘው ከሐዋርያው ከቅዱስ ጴጥሮስ ጭምር ነው። ጴጥሮስ ፈራ። የፈራው ወታደሮችን አይደለም፣ አንዲት ገረድ የፈራው አይደለም። ገረዲቱ መጣል ማታ አንተ ደግሞ ከዚህ ከገሊላ ሰው ጋር ነበር ስትለው እኔ አላውቀውም አለ። እኔ አላውቀውም ብቻ አይደለም ያለበት ቃል ራሱ አስገራሚ። ይሄን አንቺ የምትይውን ሰው ምንድን ነው ያለው? ምንድን ነው ያለው ጌታ? በፊልጶስ ቂሳርያ ግን ሰዎች የሰው ልጅ ማን ይሉታል ተብሎ ሲጠየቅ ማን ብሎ ነው የመለሰው? አንተ የማን ልጅ ነህ? ይህ ያው እግዚአብሔር ልጅ ነህ ያለው ጴጥሮስ። ጌታ ሥጋና ደም አልገለጸልህም፣ ይህን የገለጸልህ አባቴ ነው። ስለዚህ አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያን ምን አደርጋለሁ እሰራታለሁ ብሎ ቃል የገባለት ጴጥሮስ አሁን ግን የእግዚአብሔር ልጅ ማለቱን ትቶ ይህን ሰው አላውቀውም ብሎ ቃል በጣም ይገርማል። እንደው ቅዱስ ዮሐንስ አፈወርቅ በሶስት መንገድ ያነጻጽረዋል ፈያታዊ ዘየማንንና ቅዱስ ጴጥሮስ ማለት ነው። አንደኛ ለቅዱስ ጴጥሮስ እንደዚህ ያለ ቃል ገብቶለታል እንዳልኳቸው አንተ አለት ነው ብሎ፣ ግን ከዚህ በላይ ለሐዋርያት ደግሞ የገባላቸው ቃል ኪዳን አለ። እናንተ እኛ ሁሉን ትተን ተከተልንህ አለ ቅዱስ ጴጥሮስ አይደል? እንግዲህ ምን ትሰጣለህ ብሎታል አላሉ? ምንድን ነው ያላቸው ጌታ? በ12ቱ ወንበር ላይ ተቀምጣችሁ ዙፋን ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ምን ታደርጋላችሁ? ትፈርዳላችሁ። የመፍረድ ቃል የተገባለት ጴጥሮስ ሲክድ ምንም ያልተገባለት ሽፍታ ግን አመነ። በጣም የሚገርም ነገር ነው። ይህ ብቻ አይደለም። ጴጥሮስ መስቀል ላይ አይደለም ያለው፣ ከህዝቡ መካከል ያለው። ፈያታዊ ዘየማን ግን እሱ ራሱ ተሰቅሎ ነው ያለው። እሱ ራሱ እየደማ ነው። እሱ ራሱ ስቃይ ላይ ነው። ተመልከቱ፣ ምንም ሕማም ያላገኘው ሐዋርያ ሲክድ በጽኑ ሕማም ያለው ፈያታዊ ዘየማን ግን አመነ። ይህ ብቻ ግን አይደለም ክርስቲያኖች፣ ይህ ብቻ ግን አይደለም። ጴጥሮስ እኮ አልዓዛር ሲነሳ አይቷል። ጴጥሮስ በደረቅ ግንባር ዓይን ሲፈጠር አይቷል። ጴጥሮስ 5 እንጀራ 2 ዓሣ ሲበረክት አይቷል። ጴጥሮስ ጌታ ያደረጋቸው ውሃው ወይን ሲሆን አይቷል። ጴጥሮስ ነፋሳትና ማዕበላት ሲታዘዙለትና ፍጥረታት በሙሉ ሲገዙለት አይቷል። አጋንንት ወጥተው ሲሄዱ አይቷል። ፈያታዊ ዘየማን ከነዚህ አንዱ ናት።
ለዚያ ነው ቅዱስ ያዕቆብ ዘስሩግ በግብረ ሕማማት በሚነበበው ላይ በነገራችን ላይ ስለ ፈያታዊ ዜማን ያልጻፈ ያላስተማረ ያልተረጎመ መንፈስ ቅዱስ ያደረበት የጥንት ሊቅ አንድ ሰው ወደ ግብረ ሕማማት የገባው የያዕቆብ ዘስሩግ ይሁን እንጂ ልክ የእሱ የሚመስል ምሳሌ ያዕቆብ ዘስሩግ እየጠየቀ ከኪሩብ ጋር ያደረገው ምልልሱን እያነሳ ዮሐንስ አፈወርቅ ያደረገው ዮሐንስ አፈወርቅ ልጠይቅህ ውሃ ወይ ሲደረግ ነበርክ ወይ? ሞቱ ሲነሳ አላዛር ፍቱት ሲባል ነበርክ ወይ? ታዲያ እንዴት እንደዚህ ልታምጫ እያለ ይጠይቀዋል። አልነበርኩም እያለ በእሱ አንጻር ሆኖ መልሶ ይመልሳል። ክርስቲያን በጣም የሚገርም ነው። በጣም የሚገርመው ነገር ህዝቡ ራሳቸው በዚያ ጌታ የሚያስተምርበት በገሊላ የነበሩት ህዝብ 5 እንጀራና 2 ዓሣ አብርቶ ባበላቸው ጊዜ በልተው ስለጠገቡ እናንግስህ አሉት ይላል። ምን እናድርግ አሉት? በጣም ይገርማል። እነሱ እየበሉ እየጠጡ በስንት እንዳለመኖር ነው። በቃ በሁለት እንጀራ እንደዚህ የሚያተርፈን ከሆነ ብለው አስገራሚው ነገር ግን ተአምራቱን አይተው የጠየቁት ጥያቄ ንጉሥ ነህ አይደለም ያሉት፣ እናንግስ ገና ነው። እየሰማችሁ አይደለም? ምን እናድርግ ያሉት? እናንግስ ነው። እናንግስ ምሳሌታል ጉሩና ተራል ጉሩና ሰታል ታውናሳ እናንግስ እነሱ ማንገስ ይችላሉ። ሲጀምሩ ሰያሜ ካህናት ሰያሜ ነገሥታትን የሚሾመው የሚያወርደው የፈቀደው የሚያነሳው የንጉሱ ልብ የሚያዘነብለው እሱ የነገሥታት ንጉሥ የሆነ ንጉሠ ሰማይ የሆነ ኢየሱስ ክርስቶስ ስለበሉና ስለጠገቡና ጥገባ ተመልከቱ። ፈያታዊ ዜማን ግን መስቀል ላይ ተሰቅሎ ክርስቶስ እየተተሰፋበት እየተሳለቁበት ደሙ እየተንዠቀዠቀ እየወረደ ልክ የተጣለ በመሰለበት በዚያች ቅጽበት እርሱን ንጉሥነት አምኖ ጌታ ሆይ በመንግስት በመጣ ጊዜ ምን አደረገ? ይህን ነው ያስደነቃቸው ቅዱሳን። እንዴት መንግስቱን የዛ ጊዜ ተረዳት? ሲያስተምር አልነበረ? አንሰማ። መንግስተ ሰማያት በመካከላችን ናት ሲል አንሰማ። የንጉሥነት ስራ ሲሰራ አንሰማ። አላየም። ተአምራቱን አላየም። አልሰማ። እንዴት የመንግስቱ ነገር ገባ? አምላካችን እግዚአብሔር ለፈያታዊ ዜማ የገለጸለትን የመንግስቱን ምስጢር እግዚአብሔር በቸርነቱ ይገለጸልን። ቅዱስ ዮሐንስ አፈወርቅ ሲመልስ እንዲህ ይላል። ለምንድን ነው የተገለጸለት? መንፈስ ቅዱስ ነው የገለጸለት ይላል። ለፈያታዊ ዜማ ለፈያታዊ ዜማ ጌታ የገለጸለት በምን ምክንያት ነው ብለው ሲመልስ የመጀመሪያው ምክንያት መከራው ይገባኛል ብሎ ንስሐ የገባ ሰው ነው። ወይ ፈያታዊ ዘጸጋ በሁለቱ አንተ እግዚአብሔር ልጅ ከሆንክ እስኪ ራስህን ከመስቀል አውርድና ራስህንም እኛንም አድን አለ። በሁለቱ ጌታ ራሱን በመስቀል ላይ ቢያወርድ ያምኑበታል ብላችሁ ታስባላችሁ? እስኪ መልሱልኝ። ያምኑበታል ቢያወርድ? ምክንያቱም ጌታ ከመስቀል መውረድ በላይ የሆነ ታምራት አድርጓል አላደረገም? አድርጓል እኮ። የአራት ቀን ሬሳ ከማስነሳት የሚበልጥ ነገር ያልሞተን ሰው ከመስቀል ከማውረድ እነሱ ለማጠራው ብሎ ምስጋና ይገባውና ለእነሱ ሰው ስለሆነ ማለት ነው። ለእኛ ግን አምላክ ነው። እነዚያ ከማውረድ ይልቅ የሞተ 4 ቀን ይሆናል። ምክንያቱም ከ3 ቀን በኋላ ነፍስና ስጋ ከተለያዩ ከ3 ቀን በኋላ 4 ባህርያት ይለያያል። 4 ባህርያት ከተለያዩ በኋላ አላዛር ያስነሳው ተመልከቱ። ለዛው ጌታ ምን ተጣጣ አላዛር ብቻ ከመከራ ማስወጣት ይችላል ነበር። መግነዝ ፍቱለት ያለው ተነጋግረው ተደብቆ ነው እንዳይወጡ። በነገራችን ላይ እንደሞት ሆነ ተደብቀህ ተቀበልና እኔ ተነስልህ ትወጣለህ ያ ጊዜ ሙት አስነሳ ይባልልኛል ብሎ አሬንጅ ያደረገው ነገር እንደዚህ ዘመን ሐሰተኛ ታባታ እንዳልሆነ እንዲታወቅ ከነ መግነዙ ነው የሚወጣ። ለዚያ መግነዙ እየታየ ፍቱት ያለ መግነዙ ተፈቀደ ታምራቱ ወደኛ ነው እንዲያውቁና እነዚህ ስለዚህ ጌታ የአመፀኞችንና የካህዲዎችን ቃል ሰምቶ አድርጎ ያውቅ አላደረገ። ፈያታዊ ዜማን በዚህ ጊዜ ግን የግራው ሽታዬ ሲል አንተ እንደዚህ ያለ በፍርድ ሰዓት ወደባል እግዚአብሔር አትፈራምን አለ። ለእኛ እኮ ይገባናል፣ እንደ ስራችን ነው የተገጠመን። እሱ ግን ንጹሕ ባህሪ ነው፣ ምንም አላደረግም አለ። በእውነቱ በወንጌሉ እንደተጻፈው እግዚአብሔር ያለው ልቡና ያደረገ እግዚአብሔር ዛሬው ስቅለት ብናምንባት እንደምታውቁት በክርስትና ሃይማኖት በዓላት መታሰቢያዎች አይደሉም። ምን አይደሉም አሏችሁ? ለምሳሌ ዛሬ
1900 ምናምንኛው የክርስቶስ ስቅለት መታሰቢያ በዓል አይደለም። የክርስቶስ የስቅለት በዓል ነው። የስቅለት መታሰቢያ በዓል አይደለም። የዘማችሁ አይደለም። ልክ ዛሬ በዚያች በተሰቀለባት ዕለት አድርገን ስንል በዚያች ዕለት ያለው ወይ መርገሙ ይደርሰናል ወይ በረከቱ ይደርሰናል። ካሰሩ ክርስቲያኖች እኛ ከሁለቱ አንዱ ሆነ ነው ወይ የግራው ሽፍታ ሆነ እንሄዳለን፣ ወይ የቀኙ ወይ ሰቃላያን ሆነ እንሄዳለን፣ ወይ ደግሞ መስቀሉ ከተሸከሙት ነው እንሄዳለን፣ ወይ እንደ ጲላጦስ ታጥበን ከደሙ ነስተን እንሄዳለን፣ ወይ ደግሞ ደሙ በላይ ነው ሙሉ ነብለ ደም መርገም ተሸክመን እንሄዳለን። እግዚአብሔር ከእነዚህ ልጆች ወገን እንዳልሆን በቸርነቱ ይጠብቃል። ምክንያቱም በክርስትና ይሄ ታሪካዊ ጊዜ የሚለው በዚህ ዓለም ለምንኖረው ሰዎች የምንቆጥርበት ነው እንጂ ለእግዚአብሔር የተለየ ጊዜ ነው። እሱ በእነዚህ በእኛ ጊዜ የማይወሰን መለከት ነው። ከዚህ የተነሳ አማናዊ ሆኖ ይሰራል። አሁን በጥምቀቱ ልክ እንደዚያ ያለ ጥምቀቱ እያንዳንዱ ላይ ያሉ ጸጋውን ወይም በረከቱ ወይም መርገሙ ወይም እዳሉ እና ክርስቶስ አምላካችን ማስተዋወቅ መሰረት ያደረገ ክርስቲያኑ ስለሆነ አሁን ዛሬ ስቅለት ነው። እኔ ደጋግሜ እዚህ በፊት እንኳን ሁለት ሌሎች ቤተክርስቲያን የመጣሁት ቤተ መቅደስ ውስጥ አታውሩ እላለሁ። እኔ አይደለም ስርዓታችን ሌላ ትልልቆቹ ሳላ ምክንያቱም ይህ የክርስቶስ ስቅለት በተቀደሰ ቁጥር ሁልጊዜ የተቀረ ስቅለት ቅዱስ ጳውሎስ በቆሮንቶስ መልእክቱ የመዳን ቀን አሁን ነው። ለምንድን ነው እንዲያ? በብሉይ ኪዳን ዕለተ አስተስርዮ የመዳን ቀን የምትባለው በዓመት አንድ ቀን ናት። በአዲስ ኪዳን ግን ክርስቶስ ከተሰቀለ በኋላ በእያንዳንዱ ዕለት የክርስቶስ ሥጋና ደም በተፈሰሰ ቁጥር እያንዳንዱ ዕለት ዕለተ ስቅለት ናት። እያንዳንዱ ዕለት ዕለተ ሪት ናት። እያንዳንዱ ዕለት ዕለተ ዓርብ ናት። በእነዚህ ዕለት መነጋገር፣ መስራት፣ መሳለቅ ማለት በመስቀሉ ስር ቁጭ ብለው በክርስቶስ ላይ ሲሳለቁ እንደነበሩት እንዳዩ መሆን ግን ሲያመነጋገር ከበድ ያለ ዕዳ ነው። ከበድ ያለ ዕዳ ነው። መቼም ደርሶብን ፍርዱን አይተን እስከምናፍር ድረስ የምንመለስ አይመስልም። እግዚአብሔር በቸርነቱ ልቡናችንን ያስተካክላል እና እንስተካከል። ክርስቲያኖች በክርስቶስ ላይ አንዘብትበት። ይህች የክርስቶስ ቤተክርስቲያን አማናዊት ናት። ሥጋውና ደግሞ አማናዊ ነው። ዕለት ዕለት ስቅለት አለ፣ ዕለት ዕለት ድህነት አለ፣ ዕለት ዕለት ጸጋ አለ፣ ዕለት ዕለት ደግሞ መርገም አለ። ዕለት ዕለት ይሁዳዎች አሉ፣ ዕለት ዕለት ሊቃነ ካህናት አሉ፣ ዕለት ዕለት ክፉዎች አሉ፣ ዕለት ዕለት ደግሞ ቅዱሳን። እንደምን ነው የሚያነጋግራቸው? አሁን ፓስ እንደ አፋችን አይችልም አያስችለንም እና አምላካችን እግዚአብሔር ለሁላችን ማስተዋል ያደረገ ክርስቲያኖች ሁሉ እና ቅዱስ ዮሐንስ አፈወርቅ እንደሚለው አስተውሉ፣ ይህ ሽፍታ ይገባኛል። የቀኙ ሽፍታ ወይም በስሙ ጥጦስ በእንግሊዝኛ ቲቶ ማለት ነው። ቲቶ እንላለን። አሁን ቲቶ እንላለን ከተተረጎመ ቋንቋ አንዱ ቲቶ አንዱ ጥጦስ እንላለን። ሁለቱ ስም አንድ ነው። ቲቶም ጥጦስ ማለት አንድ ስም ነገራችን ልክ እንደ ቡዳ እና እንደ ጳውሎስ እንደ ጴጥሮስ እና እንደ ቡጥሮስ እንደሚለው ማለት ነው። በአረብኛ ያመጣናቸው ስሞች ቡዳ፣ አባ ቡዳ ይላል። አባ ቡዳ ማለት አባ ጳውሎስ ማለት ነው። ሌላ አይደለም። አባ ጳውሎስ ማለት ከግሪክኛ ያመጣነው ጳውሎስ ይላል። ይሄም በተለያየ ቋንቋ ተተርጉሞ አንዱ ቲቶ አንዱ ጥጦስ አንዱ ስሙ አንድ ነው። የቲቶ የደቀ መዝሙሩ ስም የጥጦስ የሚሽፍታ ስም አንድ ስም እና ክርስቲያኖች ያስተውሉ። መጀመሪያ ተነሳይነት ስለ ኃጢአታችን ንስሐ መግባት ይገባናል ማለት አሁን በምንኖርበት ምን በበሽታ የምንሰቃይ ሰዎች ልንኖር እንችላለን። በረሃብ የምንጨነቅ ሰዎች ልንኖር እንችላለን። በስራ በተለያየ መንገድ ግፍ የሚደርስባቸው ሰዎች አሉ። እኒህ አይነት ሰዎች በሙሉ ማለት ያለብን በተለይ በዛሬው ዕለት ክርስቲያኖች በተለይ በዛሬው ዕለት እንደ ፈያታዊ ዜማ ድነቱን ከፈለግ ለእኛስ ይገባናል፣ ኃጢአተኞች ነን፣ በድለናል፣ ሕግህን አፍርሰናል፣ ተላልፈናል፣ ባለሁለት መስፈሪያዎች ነን። ብዙ አስተያየት ያለው ለእኛ ይገባናል፣ ግን እንደ ቸርነት በመንግስት ምን አድርገን አስበን ማለት ያለብን ይመስላል። አንተ አስበን ነው ማለት ያለብን እኛ የሚደርስብን ነገር ሁሉ የሚገባ እንዲያውም ከሚገባን ያነሰ ይደርስ ከሚገባን ያነሰ ይህን ስላለ ነው ይላል። ሁለተኛ የክርስቶስ ንጹሕ ባህሪነት አመነ፣ ንጹሕነት አለ። በዚህ ጊዜ መንፈስ ቅዱስ ገለጸለት ይላል። ክርስቶስ ገለጸለት ለሌሎች የሚታያቸው
ለፈያታዊ ዘመኑ ክርስቶስ በዚያ ቅጽበት ገለጸልን። ምን ገለጸልን? መላእክት ሲያገለግሉት ግሩም ሲሉ ሲደነቁ ሚካኤል አድነው ገብርኤል ተደማረ አመሰግኑ አይሁን ለዚህ አይደለም። እነዚያ ሁሉ ተገለጸለት። ሰማያት ተከፈሉ። የፀሐይ መጨለም፣ የጨረቃ ደም መብሰል ሌሎቹ አያስተውሉም፣ ለእርሱ ተገለጸለት። ስለዚህ መንግስቱን አያት። የእግዚአብሔር መንግስት ዘላለማዊ መንግስት እንደሆነች ፍጹም እንደሆነች በመስቀል ላይ በተሰቀለበት ሰዓት ንጉሠ ሰማይ ወምድር እንደሆነ ለዚያውም ደግሞ ዓለምን እያዳነ እንደሆነ እሱ ራሱ እንዳለ ያደረጉትን አያውቁ። እነሱ እያደረጉት ያሉትን አያውቁ። ክርስቶስ ግን ያደረገው ያውቃል። ለምን እንደተሰቀለ ያውቃል። ለምን ደግሞ እንደሚፈስ ያውቃል። ምን እያደረገ እንዳያወራ ያውቃል። ቅዱስ ዮሐንስ አፈወርቅ እንደሚለው መስቀል ላይ ከፍ ብሎ መሰቀሉ አየሩን ጭምር ሳይቀር መባረክ ነው። ከኢየሩሳሌም መውጣቱና በዚያ ጊዜ ኢየሩሳሌም ከተማዋ ግን ማለት ነው። ከዚያ ውጭ ነው ጎልጎታ ላይ የተሰቀለ። ጎልጎታው የከተማው ማለት ጥንት ግን የከተማው ውጭ ነው። ይሄ ከአይሁድ መቅደስ ወጥቶ ድነት ለመላው ዓለም መደረጉ ደግሞ መሬት ላይ መፍሰሱ መሬት መቀደሱ አሁን ነገር የተሰራው ወምድርን ይላል አይደል? ታዚያ ወደ ክርስቶስ ታጣች ይላል ቅዱስ ያሬድ። ምድር ተቀድሳለች፣ ሰማይ ተቀድሳለች፣ ነጻለች። ፍጥረት በሙሉ ድኗል፣ ተቀደሰ። እሱ የሚያደርገው ይሄ መንግስት ተገለጸለት። ለማን? ለፈያታዊ ዘመን ለእርሱ የገለጸ አምላክ ለኛ ቢገለጸልን። ስለዚህ መንግስቱን አያት፣ የጽድቅ መንግስቱን አያት፣ የእውነት መንግስቱን አያት፣ መላእክት ፈቃዱን የሚፈጽሙበት መንግስቱን አያት፣ ጻድቃን የተመረጡ የሚገቡበት መንግስት አያት። እና አብርሃም እና ዳዊት እና አዳም ተስፋ አድርገው ያቺን ደም መፍሰስ እየጠበቁ እንደሆነ ሲኦል ልትመዘበር እንደሆነ ገነት አየ። አስበኛ ዛሬ ያርግታ ዛሬ በገነት ከኔ ጋር ትሆናለህ ዛሬ ብሎ እለቱ ለእሱ ከአዳም ጀምሮ ከተረሱ ቅዱሳን አስቀድሞ ፈያታዊ ዘመን ወደ መንግስቱ ያስገባል። ያንን ዛሬ ኃጢአታችን ይቅር ተብሏል የሚለውን የቸርነቱን ድምፁ ያሰማል። የተወደዳችሁ እግዚአብሔር ቤተሰቦች በእውነቱ ራሳችንን መመርመር አለብን። በዚህ ስቅለት ዕለት በዚህ በዓል ደስ ያሰኛል። ግን መስገዳችን እንዳለ ሆኖ ህሊናችን መሰብሰብ አለበት። በስቅለቱ ዕለት እንዳለ ዛሬ ክርስቶስ እንደተሰቀለ እያሰብን እኛ ከየትኛው ወገን እንደሆነ መመርመር አለብን። በማንም ሰው ላይ መፍረድ የለብን፣ መተቸት የለብን፣ ሌላ ነገር ማድረግ የለብን። ዛሬ ማድረግ ያለብን እንደ ፈያታዊ ዘመን እኔ ኃጢአተኛ ነኝ፣ እኔ ወንጀለኛ ነኝ፣ እኔ ወንበዴ ነኝ፣ እኔ የረከስኩ የጎሰቆልኩ ሰው ነኝ፣ እኔ ይቅር በለኝና በመንግስት አስበኝ ነው ማለት ያለብን። አምላካችን እግዚአብሔር በቸርነቱ ሁላችንን በመንግስቱ ያስበን። ካመንበት በጣም ቀላል አብረክሲስ የሚባል የቤተክርስቲያን ምክር እዩት። የፈያታዊ ዘመን እምነቱን እዩት። እምነቱ ናት ያን ምስጢር ያስገለጸችለት። በክርስቶስ ንጉሥነት ማመኑ ነው በመንግስት አስበኝ ያሰኘው እና ምን አለ እሱ? እምነትን ተመልከቷት። እምነት ወንበዴውን ንጹሕ ጻድቅ ስታደርግ፣ ክህደት ግን ሐዋርያው ጴጥሮስ ደግሞ አስወጣችለት። እምነት ልጇል ወንበዴውን ታስገድዳለች፣ ሐዋርያው ታስወጣለች። አሁን ዛሬ የሚዘርም ነው በምናምነው እምነት የሚገባ ወንበዴ፣ ሽፍታ፣ ሌባ፣ ዜማዊ ያለ ካገደረስ ደግሞ በእምነታችን ምክንያት ይኖራል። በቸርነቱ በረድኤቱ በእውቀታችን እየተመካ በሌላው ነገር እያሰበ እምነታችን ልጅ ይሆንና ይደክምና ምን ወጣቶች እንዳንኖር እግዚአብሔር በቸርነቱ ይጠብቃል። እምነት ተመልከቱ። የእምነት ጉዳይ በእምነት ልብ ሲሆን ሲፈራ፣ ሲደነግጥ፣ ሲያመነታ ጴጥሮስ ተወደቀ፣ ወመጀሩ ገባ፣ ጻድቅ ሆነ፣ ሰው ሁሉ ቀድሞ ገነት ገባ። እና ንጹሕነት እንዲኖረን ያለ ጥርጥር በክርስቶስ ማመን አለብን። በስቃዩ በመስቀሉ ለድነታችን የሆነ ማመን አለብን። በዚህ አድርገን በመንግስት አስበን ብለን በመንግስቱ ቢያስበን የአምላካችን መልካም ፈቃዱ ይሁን። ይቆየን። ወደ ጸሎቱ